እዚህ ያሉ ስራ አጦችን እንደገና አቅመ ደካሞችን ሁሉ በመደገፍ ይታወቃሉና እነሱንም ሳናነሳ አናልፍም ለማለት ነው። እሱንም እንዳልዘነጋሁት ይታወቅልኝ ብዬ ነው። እንደምታውቁት ይሄ ማህበራችን ዳዴ እያለ አመት እንኳን ያላስቆጠረ ስብስብ ቢሆንም ክፍለ ከተማውን የክፍለ ከተማውንና የወረዳውን አደራ ተቀብለን በቃላችን መሰረት ስራውን አጠናቀን ለማስረከብ በቅተናል። አደራ ተቀብለናል ማለት ነው። ይህንን ስል ከፍ ያለ ደስታ እየተሰማኝ ነው። በዚህም በቀጣይ ለመስራት ላቀድነው ስራ ጥርጊያ መንገድ በመሆን ያገለግለናል ብለን የምናስበው የእናንተን የባለድርሻ አካላቶችን ትብብርና የእነዚህን ምስኪን አዛውንቶች ምርቃት ነው። ይህንን ፕሮጀክት ሰርቶ ለማስረከብ የፈጀውን ጊዜ የወጣውን ወጪና የነበረንን ቆይታ ኢንጂነር ታደለ ሙሉ የሚያቀርብልን ሲሆን ከዛ በፊት ግን ሌላ አንድ ትልቅ እንዳለንና ለዚህም በመካከላችን ለምትገኙ ለባለድርሻ አካላቶች ለመንገር የምንፈልገውና የእናንተ ድጋፍ የሚያስፈልገን መሆኑን መናገር ወዳለሁ። እጅግ የሚያምር ደረጃውን የጠበቀ የወደፊት ሀገር ተረካቢ ዜጎችን የምንቀርጽበት ዘመናዊ ትልቅ ላይብረሪ ዲዛይኑ ተሰርቶ ያለቀ መሆኑን ከወዲሁ ስገልጽ ልቤን ሞቅ እያለው ነው። ይህንን ካልፊ ዘንዳ በአጽንኦት የምጠይቀው ነገር ቢኖር አሁንም ይሄንን ቤት ስንሰራ ያደረጋችሁልንን ትብብር አሁንም እንደምትቀጥሉ በመተማመን ነው። ከዚህ በመቀጠል ጊዜም እንዳንወስድ ፕሮግራሙንም የተናገርኩ ይመስለኛል። ፕሮግራሙ በየእጆቻችሁ ላይ ያሉ ብዬ አስባለሁ። ይህንን ግን በመቀጠል ይህንን ቤት የሰሩ ብዙ ልጆች አሉ፣ የብዙ ሰው እጆች አሉበት፣ የብዙ ደግ እና ቅን ልብ ያላቸው ሰዎች እገዛዎች አሉን። ይህንን እያልኩኝ ሁሉም ግን በመጀመሪያ ስም የለኝም እኔ በቤቴ ትላለች ከያኒዋ እና ስም የሌለው ሰው አንዳችን ታዴ፣ አንዳችን ታድዩዋ፣ አንዳችን ወንድም ጥላ የምንለውን ኢንጂነር ታደለ ሙሉን ስለ ፕሮጀክቱ ምን እንዳወጣ ምን እንደተካሄደ የነበሩ ተግዳሮቶችም ካሉ እሱን ሁሉ አንድ ላይ ሰብሰብ አድርጎ ትንሽ መግለጫ ይሰጠናል ብዬ አስባለሁ። አመሰግናለሁ። ታዴን ወደ መድረኩ። እሺ፣ እንደምን አደራችሁ። ግንበኛ እንኳን ብዙ ንግግር አይችልም፣ መገንባት ነው። ፍሪሽ ለማድረግ ነው አብዛኛው ነገር። ያው ስኒ ገልጸዋለች። መጀመሪያ ወደ ቴክኒካል ነገሮች ማለት ምን ያህል ጊዜ ፈጀ፣ ብር ያወጣ የሚለው ነገር ከሱ በፊት አንድ ነገር ልናገር። ያው ተወልደን ያደግነው እንግዲህ ከዲአፍሪክ ጀምሮ እስከ 50 ቀበሌ ፎርዛ ማተር ያኔ ቀበሌ አልነበረም። እናንተ አነስ ያላችሁት በቀበሌ ጊዜ ነው የመጣችሁት። ጉዳዩ ቆይቷል። ይሄ ሀሳብ የመረዳዳት ወይ ደግሞ ለሰዎች ኑሮ ኮዝ የመሆን ወይ ደግሞ ለሌሎች ሰዎች መትረፍ ወለው በአማርኛ እሷ ነገር አሁን አይደለም የተጀመረች፣ ወደ 30 ዓመት አካባቢ ይሆነናል። ግን ምንድነው አንድ ሁለት ጊዜ እድር መሰል ነገር ተቋቁሞ ነበረ። ብዙም አልገፋም። ግን አሜሪካ ያሉት የዲኤምቪ ኤሪያ ያሉት ጓደኞች ወንድሞቻችንም ያው እያዋጡ በአመት በዓል በምን የሚያደርጉ ነበሩ። 30 ዓመት ሙሉ ደግሞ ወርሃዊ ደመወዝ የነበራቸው እህቶች ወንድሞች አሉ፣ እስካሁን አሉ። ስለዚህ ሀሳቡ ከዛ ነው ድሪቨን የሆነው፣ ከዛ ነው የወጣው። አሁን ግን እግዚአብሔር ምስጋና ይግባው ቅርጽ የያዘው ነገር ተደርጎ 7 ወር 8 ወር ሆኖናል። ዌል ፕላን ሆኖ በጣም ሩቅ ያየ ልንሰራቸው ያሰብናቸው ነገሮች ደግሞ የላይብረሪው ግንባታ ብቻ ሳይሆን ከሱ ጋር ተያያዥ የሆኑ ጥሩ እነዚህ ታዳጊ ወንድሞቻችን ልጆቻችን ጥሩ ፍላጎት ያላቸው ካሉ እነሱን ከስር እየተከታተሉ የሚያስፈልጋቸው ማቴሪያሎች አሟልቶ ልክ 12ኛ ክፍል ሲደርሱ ደግሞ ውጭ ባለ ኮኔክሽን
ስኮላርሽፕ የሚያገኙበት ትልልቅ ነገር ነው። አይዲያ ተሸክመን የመጣ ስለዚህ ማህበራችን በቃ ሩቅ ያየ እና ደግሞ ሞደር ይሄ በተለመደው ይሄ ሰው ለቅሶ መድረስ ምናምን አይነት ብቻ ሳይሆን ያሉትን አዳጊ ልጆች ምርጥ ዜጎች እንዲሆኑ ሀገራቸውን የሚያግዙ ልጆች ማምረት ነው ዋናው ነገር። አሁን የተቸገሩ ሰዎች አሉ፣ ኢሚዲየትሊ የሚፈልጉ እሱን ቴክ ኬር እያደረግን ነው። ያ ወርሃዊ ደሞዝ የቆረጥንላቸው ያለባቸውን ችግር ትንሽ እንዲሉ እናደርጋለን። ግን ዋናው ነገር ግን በተለይ አብዛኞቻችን ትኩረት በቃ ዜጎች ላይ መስራት፣ በቃ ዜጎች ላይ መስራት አልቲሜት ግቡ ያው የአገር የሰፈር የሁሉም የዜጋ እድገት ይሆናል በሚል ማለት ነው። እና ከወረዳና ከከፍተኛ የመጣችሁ ሰዎች እንድታቁልን የምንፈልገው ነገር ሩቅ አይተናል። እኛ ጋ የገንዘብ ብቻ አይደለም፣ በጣም ብዙ የተማሩ ሰዎች አሉ። ወራ አባውት 240 ሰው አካባቢ ነው ያለ ነው። ብዙ የተማረ ሰው ኃይል አለ። ገንዘብ ብቻ አይደለም ሀብት፣ እንደምታውቁት የጭንቅላት ሀብት በጣም ብዙ አለ። ስለዚህ ይሄንን ነገር ዝም ብለን በትነነው ከምናልፍ አትሊስት ህብረተሰብ ላይ ለውጥ አድርገን እንለፍ የሚል ሐሳብ ይሉን መንቀሳቀስ አይደለም። ጨርሻለሁ። እሺ፣ ወደዚህ ወደ ግንበኛው ታሪክ ወደ 65 ካሬ አካባቢ ነው ቤቱ። ኦሊኖል 5 ክፍሎች ማለት ነው። አንዷ ኪችን ነች፣ ኮመን ኪችን ነች። አራቱ ግን ያው የአራት ሰው ቤት ነበረ። መቼም መጀመሪያ መተን ስናየው የነበረው ነገር ሁላችሁም ታስታውሱታላችሁ። ፎር ዛ ማተር የአባባ የጓደኛዬን ቤት ማየት ኤግዛክትሊ እሱን ነበር የሚመስለው ማለት ነው። ይሄንን አይተን ከሄድን በኋላ ልንተኛ አልቻልንም። ከዛ እንዴት ይሻላል ብለን መከርን። አይ ይሄ ነገር ከማህበሩ ስርዓት ከሚሄድ ከኪሳችን አዋተን እንስራ ተባብለን አልተገባባም ማለት ነው የተወሰኑ ሰዎች እና አሁንም ኦሎፍ እንዲገባችሁ ፈልገው ይሄ ቤት የተሰራው ከማህበራችን 1 ብር ወጥቶ አይደለም፣ ደግሞ ከኪሳችን ይወጣል። ወቃ አንተ ስንት አለ ብለን የሰራ ነው ቤት ነው እና 65 ካሬ እንግዲህ ራፍሊ ወደ 900 ሺህ ብር አካባቢ ወጥቷል በገንዘብ ማለት ከኪስ ወጣ የተባለው ገንዘብ እሱ ነው። ይሄ 900 ሺህ ወደ ስኩዌር ሜትሩ እንግዲህ ወደ እኔ ቴክኒካል ነገር ስገባ ወደ 65 ካሬ ሲካፈል 13500 14 ሺህ ብር አካባቢ በካሬ የሚመጣው ማለት ነው። አሁን ብዙዎቻችሁ እንኳን እንግዳ ትሆናላችሁ፣ ግን የአንድ ስኩዌር ሜትር የአዲስ አበባ ዋጋ አለ ህንፃዎች የሚሰሩበት ማለት ነው። ህንፃዎቹ የተለያዩ አይነት ሊሆኑ ይችላሉ። ላይክ ኤክስፔንሲቭ የሆኑ ቢልዲንጎች ከሆኑ እነዚህ አሁን ሪል ስቴቶች ከ110 ሺህ ብር ነው በካሬ የሚያስከፍሉት። ዝም ብሎ ደግሞ እንደዚህ አይነት ኖርማል አለ አይደለም ፊኒሺንጉ ያልተጋነነ ሲሆን ደግሞ እስከ 65 ሺህ አካባቢ ነው እየሸጡ ያሉት። እኛ በስንት እንደሰራ ነው ያውቃችኋል? በ14 ሺህ በ110 ሺህ 60 ሜትር በ14 ሺህ ሰራ ነው። ለምን እንዴት ሆኑ? እንዴት ምን ተአምር ቢሰራ ነው? የምን ጥያቄ መምጣቱ አይቀርም። እሷንም ልንገራችሁ። አንደኛ ውስጣችን ያለው የፍቅር እሱ ራሱ ገንዘብ ስልክ አንስቼ ቢሮ ሆኜ ደውላለሁ፣ ይመጣሉ፣ በቃ ይቆፍራሉ። ይሄ ውስጥ ያየነው ፍቅር ማለት ነው። ሁለተኛ አንዳንድ ኤክስፔንሲቭ ነገር ይገጥመን ነበረ አይደለም። ለምሳሌ የበር መስኮት ታሪክ መናገር አለብኝ። ይሄ የምታዩት በር እዛ ውስጥ ያሉት በሮች ምናምን ውጭ ሄደን ወርክሾፕ በገበያ ብናሰራው ወደ 170 ሺህ 180 ሺህ ብር አካባቢ መጣ ከነ ኢንክሉዲንግ መስተዋት። ከዛ በኋላ ወንዴ መከርን ሳይት ሆነን ኖ ይሄ ነገር የሚያዋጣ አይመስልኝም። ምክንያቱም የቤቱን ኦልሞስት 1/4 ዋጋ ሊወስዱብን ነውና እንዴት ይሻላል ስንመክር፣ በቃ ይሄ የጣልናቸው በርና መስኮቶች አሉ በየቦታው ይተጣሉ። እሱን ሰበሰብ እኛም አቀው ልጅ ደግሞ አመጣን። በቃ ጠጋግኖ ነው ሀፍ ወደ 70 ሺህ 80 ሺህ አካባቢ ደረሰ መሰለኝ። ይሄን ወይ ከነመስተዋቱ እንዲያርገን ሰራ ነው ማለት ነው። እና ምንድነው እኛ ጋር ኢስናት ኦንሊ ገንዘብ ብቻ አይደለም ያለው፣ ዕውቀት አለ። ፎርማት በኢንጂነሪንግ ብቻ አይደለም፣ በሌላ ነገር አሁን የሕክምና ነገር ብናስብ ሰፈራችን የሆነ ክሊኒክ ማቆም ብንችል
ትልልቅ ሐኪሞች አሉ፣ ትልልቅ ባለሙያ አካውንታንቶች አሉ። እነ ዘመድኩን በለውና ይሄ ትልቅ ሀብት የዛ የትልቅ ሀብት ውጤት ነው። ይሄ ቤት 14,000 ብር በካሬ የተሰራበትን ምክንያት ሌላ ምንም ምክንያት የለም። የእውቀት ሀብት አለ። የት እንደምንሄድ እናውቃለን። የት እንደሚገዛ ባለሙያ እንዴት እንደምንሰበስብ ምናምን፣ ይሄ ሁሉ ነገር ትልቅ ሀብት ነው፣ ገንዘብ ነው። ለዚህ ነው ያ የ900,000 ብር ብቻ ይፈጅብን ማለት ነው እንጂ በዚህ አሁን በገበያው ዋጋ በኮንትራክተር በዲቪዎች ኮንትራክተር ዋጋ ቢኬድ 2.5 ሚሊዮን ብር አካባቢ ያወጣል። ስለዚህ አሁን ግን ሬጂስተር የተደረገው ከኪሳችን አውጥተን የሰራነው ገንዘብ 900,000 ነው። ወደ 300,000 ብር ደግሞ ወጥቷል። መኪና አምጥተናል፣ ነዳጅ አድርገናል፣ የተለያዩ እቃዎች አምጥተናል። ሞራሌ አለ አይደለ ብዙ እቃዎችም አለ በኢንማቴሪያል ያገዙን ማለት ኦሎፋስ ተጋግዘን የሰራ ነው። እሱን ወደ 300,000 ብር አካባቢ ገምተዋለሁ። ስለዚህ የዚህ ቤት ዳይሬክት ኮስቱ ኦልሬዲ ኢንቨስት የተደረገበት ብር 1.2 ሚሊዮን ብር። ለዚህ ነው ወደ ጸሐፊያችን 1.2 ሚሊዮን ብለሽ ሬጂስተር አድርጊው ያልኩሽ እንጂ በገበያ ዋጋ ካልኳችሁ ያው እሱ የተለየ ፊገር ነው የሚሰጠው። ዋን ቲንግ ይሄ ነው። ሌላ ግን ሽማግሌ ነኝ። ማን አለ የሚበልጠኝ? እዚህ ትሆናለህ? የት አለ? እሱ ብቻ ነው የሚበልጠኝ። ሌላው አለቃም አለ። ኦኬ ዋን ቲንግ ደስ ብሎ የሚነግራችሁ ነገር ልንገራችሁ። እኔ ሰፈሬን እወዳለሁ ማለት እዚህ ነው ተወልጄ ያደግኩት። የሰፈር ልጆችን ሳገኝ የሚሰማኝ ስሜት አለ ከድሮ። አሁን ግን አሁን በተለይ ብትንትን ብለናል። ልክ በዓለም ነው የተበተነው አይደለ? እንደምታውቁት አሜሪካ አሉ፣ ዩሮፕ ማዕት ናቸው፣ አፍሪካ አሉ። አሁን ግን ይሄ ማህበር በመፈጠሩ ምክንያት ሰው በቃ በፍቅር ነው በሙሉ የተሰባሰበ። ያ ይሄ አለ አይደለ የሚፍለቀለቀው ፍቅር እሱን አይቻለሁ እና እጅግ ነው የምወዳችሁ። ይሄን ነገር ይዛችሁ ደግሞ ታሪክ እንድትራ። ምክንያቱም ሰዎች ኃላፊ ነን ነው። አንዳንዴ ቅድም ሳወራው ነበር ሰዎች ስንባል እሺ ትምህርት ቤት ሄድን፣ ከዛ ግራጁዌት አደረግን፣ ከዛ ስራ ጀመርን። ልክ እንደ ማንኛውም የሰው ልጅ ፍጡር መኪና ያስፈልግሃል፣ ቤት መኖር ትፈልጋለህ፣ ትዳር ታደርጋለህ ምናምን። ከዛ ሳንቲም ይመጣል፣ እግዚአብሔር ፍቃድ። እሺ ተሟሉ እንበል፣ በሙሉ ተሟሉ። መኪና ገዛ ለራስ ለሚስት ቤት ሰራ ኮተት። ከዛ ቆም ትልና ከዛስ ለታሰበ ብዙ አሁን ነጋዴዎች ፍላጎት አያልቅም፣ የሆነ ሀብት መጨመር አለብኝ ብለህ ትሰራለህ ይሉሃል። ግን እኔ ታደልሙ የምባለው አሁን የምታዩኝ ፊዚካል ኤንቲቲ አሁን ካለኝ ሀብትና ዋሬቨር ምን ያህል እንጨርሳለሁ ታስብ 200 ዱ አይ ኮንሱም 200 በሬዴ በቤት ስራ ከሆነ አትጨርስም። ውጭ ሄደህ ሌላ ነገር ልትጨርሰው ትችላለህ። ስለዚህ ቆም ብለህ ስታስብ ነው በቃ ከዛሬ ጀምሮ ለሌሎች ሰዎች መኖር ምክንያት መሆን አለብኝ ብለህ መንቀሳቀስ እንጂ በተጠራን ሰዓት እኮ 60 ዓመት 70 ዓመት ያው ተጣጣህ ሄዳለህ። በቃ ፎርዛማተ ከሞትን በኋላ እኮ ከ3 ቀን በኋላ የሚያስታውስ ሰው። ስለዚህ ላይብረሪውን እንትከለው ሐውልታችን ነው በዚህ ሐሳብ ነው። ስለዚህ በጣም ነው የምወዳችሁ ማከብራችሁ። መሰባሰባችን ደግሞ እጅግ አርክቶኛል። ብዙ ነገር እንሰራለን እያስባለሁ። ብዙ ሀብት አለ፣ ኖት ገንዘብ እዚህ ነው ያለው ሀብት። ስለዚህ ይህን ሀብት አሰባስበን ዳይሬክሽን አስይዘን ለህብረተሰብ ለውጥ እንሁን። እኔ ደግሞ ጎረቤታችን ጓዳኔ አሁን የአባባ ቤታችሁ ይባላል። ሁላችሁም ስታውጡ ውስጣችሁ የሆነ ነገር አይሰማችሁ? ማየት አይን መክፈት ነው፣ ሌላ ነገር የለውም። ስለዚህ ንግግር ቢበዛ በአህያ አይጫንም ይላሉ አባቶች። በቃ አንበርታ። ይሄ ጅምራችን ነው። this is a very simple ነገር ግን አትሊስት እንትን ሆኖናል። አሁን ኮዝ ሆኖናል። የውጮቹን በቃ እንዲህ አይነት ነገር ነው እንደሚሰሩት የሚል ነገር 240 ሰው 240 ጭንቅላት ትልቅ ቢሊየን ብር ማለት እና እሱን ሰባስበን ተደጋግፈን እንቀጥላለን። የማርዋ የፍቅር
በጎ አድራጎት ድርጅት ለመናገር ምንድነው ስታመሰግናቸው ልባቸው የሚያብጥ ሳይሆኑ አጎበጣችሁ ይላሉና ብዙ እንዳላመሰግነው አሁን ገና ሌላ ስራዎች ስላሉት በኋላ ትንሽ አሳቢት ስለሰጠሁት ጎብጥ አልፈልግም። ቀና ብሎ እንዲሰራ ፈልጋለሁ። ኢንጂነር ታደለ ሞን የእውነት ከልቤ በኔም በኮሚቴውም በሰፈር ልጆች ሁሉ ስም እጅግ በጣም አመሰግናለሁ። በጭብጨባ ሞቅ አመሰግናለን። ከዚህ በመቀጠል ብዙዎቻችን አንድ አጠር ያለች ነገር ልንገራችሁ። ብዙዎቻችን በዚህ ቀበሌ ተወልደን ያደግን ተመርቀን ተድረን ተኩለን የኖርንበት ወላጆቻችንም ለፍተው ጥረው የገነቧት በተለይም የሰፈሩ ቆርቋሪ የሆኑት የወይዘሮ በለጥሻቸው አባጆሪን ራዕይ በማስቀጠል ከዓለም ጫፍ እስከ ዓለም ጫፍ ያለን ተወላጆች ዛሬ ደረስንላችሁ አለንላችሁ እያልን ነው። ይህንን ደግነት ወንድም ጥላ ከ20 ዓመታት በፊት ጀምሮ የሰፈሬ ልጆችን አልተው በማለት ይህንን አሁን ድረስ ጥላችን ሆኖ ቀጥሏል። እጅግ በጣም እናመሰግነዋለን። ወይዘሮ በለጥሻቸው ለአገልጋዮቻቸው መሬት የሚሰጡ በስራቸው ያሉትን አገልጋዮቻቸውን የሚረዱ መካሪ እና ጥሩ ጓደኛ የሚሆኑ እናት እንደነበሩ ይነገርላቸዋል። እኚህ ጥሩ እናት አልፎ ተርፎ ለመኖሪያ የሚሆን ቤቶችንና ለመኖሪያ የሚሆን ቦታዎችን ይሰጡ እንደነበረ እናት አባቶቻችን ሲነግሩን እንሰማለን። በዛ ስም ነው እድርም ያለው ብዙ ነገር ያለው። እኛም በዛ ስም ለማድረግ ፈልገን ነበር፣ አልተሳካልንም እና የእነሱን አርአያ በመከተል የወይዘሮ በለጥሻቸውን ራዕይ በመከተል እኔም አሁን ልክ እንደሳቸው አይነት ስሜት የሚሰማው ሰው በመካከላችን አለ እላለሁ። ሲጀምር የሰፈሬ ልጆች ብሎ ነው የሚጀምረው እና እውነቱን እንነጋገር ከተባለ እንደው አቶ ሙልጌታም ከውጭ ስለመጣ እንደው ብትሰማው እውነቱን እንነጋገር ከተባለ ኢንጂነር ታደለ እኛ ጋር መቆም የሚገባው ሰው አይደለም። የእውነት ስለማውቃቸው ብዙ ሀብታም ከተማ ውስጥ ስለማውቅና እንዴት እንደሚኖሩ በየመሸታ ቤቱና በየሆቴሎቹ ስለማውቅ ነው እና እጅግ በጣም እንደው ቋንቋ ያጥረኛል። በሁሉም በሰፈሩም በኮሚቴውም እዚህ አካባቢ ባሉት ሰዎች ሁሉ ስም እጅግ በጣም እናነሳለን። ኑርልን ወንድም ጥላችን ብለናሃልና ጥላ ከለላ ሆነን 5 ሳንቲም ሳንይዝ የእሱን ኪስ ተማምነን ነው የጀመርነው። ኦፍኮርስ በኋላ ተረባርበናል። ሁሉም አንዱ የሻዩን አንዱ የምኑን ከውጭ ከውስጥ ያሉት ሁሉ ተረባርበናል። ግን 5 ሳንቲም ደረታችንን ነፍተን አሁን ከዚህ ስንወጣ ምሳ እንብላ ብል 5 ሳንቲም ኪሴ ውስጥ ባይኖር እሱ ከጎኔ ካለ ምንም ችግር የለብኝም እና እንደዚህ ነው በቃ ወንድም ጥላ የሚለውን ስም የሰጠነው ለዚህ ነው ለማለት ነው። እጅግ በጣም ደግመን ደጋግመን ብናመሰግነው ቀርተም አይለን። ከዚህ በተጨማሪ ኢንጂነር መስፍን አሸብር ከስራው ጋራ እየተጋፋ ሰዓትና ጊዜ እየቆረጠ በየጊዜው እየመጣ ይከታተል እንደነበረ እናውቃለን። እሱም የኛ የኮሚቴ አባላታችን ነው። ወደር የለ በሎጂስቲኩ እነ ወንዴ እነ ቢቢሼ ብቻ እዚህ በሎጂስቲኩ ያልተሯሯጠ ጠጠር ያልጣለ ሰው የለም። ሁላችሁንም እግዚአብሔር ይስጥልን ብለን እናመሰግናለን። ከዚህ በመቀጠል ወሬ ምንድነው ቢበዛ ባህያ አይጫንም ብሏል ታዴ። ወሬ እንዳላበዛ አሁን ቀጥታ ወዴት እንሄድ? እንግዲህ እስካሁን ድረስ ያወራነውን እኛ ምን እንደምንፈልግ ምን ማድረግ እንዳሰብን ለወገኖቻችን ደግሞ ወደፊት ሐውልት ለማቆም ማሰባችንን ገልጸናል። ቅድምም ከዚህ ፕሮግራም በፊትም ስትነጋገሩ አይቻለሁ ኦፍ ሪከርድ። ስለዚህ እሷን አስቡባት ብዬ አሁንም አጽንኦት እሰጣለሁ ለእሷ ጉዳይ። በቦታችን በጣም ዘናጭ ፕሮፖዛል እና ዘናጭ የሆነ ዲዛይን የተሰራለን። ዘመኑን የዋጀ ነው። ዘመኑን የዋጀና ዘመኑን የሚመጥን ነውና የማያሳፍር ስራ ነው የምንሰራው። ስለዚህ እሱ ላይ እንድታግዙን የክፍለ ከተማውን ሰዎች በዚህ እጠይቃለሁ። የአካባቢውን ሰዎች ደግሞ በጸሎታችሁ አግዙን። ሌሎቻችሁ ደግሞ የሻያችሁን ጫኑና እዛች ላይ አድርጉ ብዬ እላለሁ። ከዚህ በመቀጠል ግን አሁን ያልነውን ሁሉ ነገር አሰባስበ አንድ ላይ እስቲ የክፍለ ከተማው ተወካይ አቶ ሙልጌታ በቀለ የሰላምና ጸጥታ ጽህፈት ቤት ተወካይ ንግግር አድርግልን። እናመሰግናለን። ወደ መድረክ እንኳን ደስ አላችሁ ማለት ቆድጋር። ከዚህ በመቀጠል ደግሞ ከህብረተሰቡ ወጥተው ለህብረተሰቡ የህብረተሰቡን ችግር ለመፍታት በእኔነት በተቆርቋሪነት ስሜት የወደቁ
የተቸገሩ ወገኖችን እናግዛለን፣ እንደዚህ የጸዳ ቤት ውስጥ ማኖር አለበት ብላችሁ አስባችሁ በማህበር ተደራጅታችሁ እንደዚህ በጎራጎት ማህበር እንትን ብላችሁ አደራጅታችሁ እንደዚህ የተቀደሰ ስራ የሰራችሁ ወንድሞቻችንና እህቶቻችን በአስተዳደሩ ስም ማመስገን እወዳለሁ። አሁንም ቀጣይ ብዙ ነገር እንደሚጠብቃችሁ ትልልቅ ባለሙያዎች እንዳላችሁ ጠንካራ አስተባባሪዎች እንዳላችሁ አብዛኞቻችሁ ጋር እንተዋወቃለን። እዚህም አስተዳደር ላይ ስቆይ በተለያየ ተሳትፎ ያላችሁ ህብረተሰቡን አመራር የምታግዙ እንደሆናችሁ እናውቃለን፣ እንተዋወቃለን ከሁላችሁ ከአብዛኞቻችሁ ጋር። አሁንም የተሻለ ነገር ሀሳባችሁን የተሻለ ይሄ ስኬታችሁ ነው። የስኬታችሁ መጀመሪያ ነው፣ መጨረሻ አይደለም። አሁንም ቤተ መጻሕፍቱንም ሌላም ከዚህ የተሻለ ነገር እኔ መስራት እንደምትችሉ በጣም 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 እተማመንባችኋለሁ። በጣም የሚያኮራ ስራ ነው የሰራችሁት። በጣም ችግረኛን የወጣችሁበትን ህብረተሰብ ለማገዝ ያደረጋችሁት ለሌሎች ሁሉ አርአያ ሊያስደረጋችሁ የሚችል ነገር ነው። በርቱ። ዛሬ አሁን እዚህ ደረጃ ላይ አድርሳችሁ አስመርቃችኋል። ዛሬ በነገራችን ላይ ያሰብነው እንደዚህ አልነበረም። እንደ አስተዳደር አይደለም የክፍለ ከተማ የከተማ ኃላፊዎችን መጥተው እንዲመርቁ ነበር እኔ ያሰብኩት። ከነ ወደሬለህ ጋር የተነጋገርነው እነሱም መገኘት አለባቸው። ቀኑንም ወደዚህ ያስተላለፍነው ያን አስበን ነበር። ደግሞ ሌላ ሀሳብ አመጡ። ሌሎች ቦታም ብዙ የተሰሩ ስራዎች ስላሉ ለዚህ ፕሮጀክት ብቻ ሳይሆን አጠቃላይ አንድ ላይ ነው የምንመርቀው። አሁንም ከወረዳው ዋና ስራ አስፈጻሚ ጋር አሁን ተነጋግረን አስኪደው እናንተ እንትን በብ ቀጣይ ግን ፕሮግራም እናዘጋጃለን ብለዋል። እናንተ ምስጋና ያስፈልጋችኋል፣ ክብር ያስፈልጋችኋል። ስለ እውነት ማንንም ብላችሁ አይደለም፣ እናንተ ማንም ቀስቀሷችሁ አስገድዷችኋል። ህሊናችሁ ያላችሁ የፍቅር ለህብረተሰቡ ያላችሁ ፍቅር ነው ወደዚህ ያስገባችሁና እናንተ በርቱ። እኛ ማገዝ የምንችለውን ነገር እናግዛለን፣ እንመካከራለን። አሁን ከሙያ አንፃር ከዚህ ከዲዛይኑም ጋር ተያይዞ ማስተር ፕላኑ ጋር ተያይዞ ከባለሙያዎችም እንዲያግዟችሁ ከነሱም ጋር ኮንታክት እናደርጋለን። ይሄ በጣም የተቀደሰ ተግባር እናንተ መታገዝ ነው እንጂ ያለባችሁ እናንተ ላይ እንቅፋት የሚሆን አካል የለም። አመሰግናለሁ። ሳደም ይሆን የለም ልንረዳችሁ ተዘጋጅተናል ሲሉ ብቻዬን እንዳልሆን ብዬ ነው እንጂ ነበርና እንደዛ ነው። እናመሰግናለን። ጉዳያችን ገብቶሃል፣ የምንሄድበት መንገድ ገብቶሃል። እንደዚህ የሚገባው ሰው ነበር የፈለግነው። በጣም ነው እናመሰግነው። ብዙ ርቀት እንሄዳለን። እንደ አገርን እኮ የሚቀይረው ሰው ነውና እንደ አገርም መንግስትንም እንደግፋለን፣ አገርን እንቀይራለን ብለን ነው የምናስበው። እጅግ በጣም አመሰግናለሁ። ያንተ ሙልጌታ ዛሬክስ ሊንክ ባረልኝ። ሌላው ኢንጂነር ታደለ ላይ ነው እንዳላገውት ፊጌኑ እንዳላገውት ከጎበብ ከዚህ ጋር ፖፖስ አሁን በቅርቡ ምስጋና ያው እንዳለ ሆኖ አሁን በቅርቡ ወደ አሜሪካን ሀገር እሄዳለሁ እያሉ ሀሳብ ይዟቸዋልና ከቤተሰቦቻቸው ጋራ በሰላም እንዲገናኙ በጸሎታችን ታግዟቸው። በገና ያም እናደርገዋለን። በጣም እውነት ነው። እና ከዛ ደግሞ ምንድነው ሁል ጊዜ ሲያወራ ከወሬዎቹ የምንወስዳቸውን ለቃቅሜ ነው እንግዲህ የማወራ። ብርዱ ትንሽ ሄድ ይበልልኝ ይላል። ብርዱ ሄዳ አይመስለኝም። አሜሪካን ሀገር በረዶ ጀምሯል የሰማነውና ይችን የፈራትን በርድ መድኃኒት የሚሆን ነገር አዘጋጅቻለሁና አቶ ማን ወደሬ ነው እንደሱ ያለ አዘጋጅቻለሁና አቶ አርአያ ስላሴ አሉላ ስጦታውን ይስጡልኝ እያለ ነው። መጀመሪያ ታዲያ እዚች ጋር ቁጭ በልልንና ስጦታውን ተቀበለ። በስራ አስፈጻሚ ኮሚቴ አባላቶች ከጠቅላላ ተሰባስበው በወደሬ ኮኦርዲኔት አድራጊነት ነው የመጣው። ምን እንደሆነ ይከፈት Thank you very much. Thank you.
ይሄ እንግዲህ የአሜሪካንን በረዶ ጸጋ ልበስ ብለን እናመሰግናለን። እርግጥ ሲያንሰው ነው ሌላም ማን ኤኒዌይ አንድ የምወደው ልጅ አለ አሜሪካ የሚኖር የኛ ታናሽ ቢኒ ይባላል። ይኛ እና ምን ይላል እንደዚህ አይነት ነገር ሲገጥመው አጎበጣችሁ እና ቃዷን ልውሰዱዬ ነው። ልቤ ተነክቷል። በጣም 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 አመሰግናለሁ። የሰፈሬ ነው 51 የሆነ የተቻቸው ብሩክ የሆኑ ልጆች እዚህ ጋር ከዛ ውስጥ አንዱ አቶ ታደለ ስለ አቶ ታደለ አንድ ነገር ለመናገር ስለፈለግኩ አቶ ታደለ እኔ በፊት አላውቀውም ነበር። ቤተሰቦቹን አውቃለሁ። አንድ ቀን እኔና አቶ ተሾመ በርድ በ51 ቀበሌ ቁጭ ብለን ቢራ እንጠጣለን። ይሄ ማህበር አንድ ቦታ ላይ ቁጭ ብሎ እንደዚህ ተሰብስበው ከዛ መጥተው ይገባበዛሉ። ከዛ በኋላ ለኛ ማአት ነገር መጣልን። ማን የጋበዘን ብለን ስንል አቶ ታደለ የቱ ነው አቶ ታደለ? እኔ አላውቀውም። እውነት ነው ብነግራችሁ። ከዛ በኋላ አቶ ታደለ ከዛ በኋላ ነው አቶ ታደለ ከዛ በፊት በብዙ ጥሩ ነገር ሰማለሁ። ለዚህ ይሄን ነገር አደረገ፣ ለነዚህ እንዲያደረገ፣ ከሌ እንዲያደረገ፣ ይሄን ረዳ ሲብይቱ ነው ታደለ ይል ነበር እና የተባረከ ልጅ ነው። ለዚህ ሁሉ አስተዋጽኦ መነሻ እሱ ነው እንደሰማሁት እኔ ይሄን ሁሉ ቅድም ከሷም ከቴም ከሱም ወንድሜ የተነገረው ይሄ ነው እና እንዲህ አይነት ማህፀን የባረከው ልጅ ሰፈራችን ተፈጥሯል። ሌሎችም የ51 ልጆች ዛሬ ልንኮራ ይገባል። በእውነት ይሄ ቀላል ነገር አይደለም። ከ51 50 ገብቶ እዚህ ደረጃ ያደረሰው የ51 መነሻ ሆኖ 50 ሊሆኑ ይችላል። ስለዚህ ለዚህ የተከበረ ወንድማችን በእውነት ትልቅ ክብርና ምስጋና ይገባዋል። ያባረክ ልጆችን ይባርክ፣ ጸጋና በረከቱን ጨምሮ ይስጥ። እንደ 51 ነው ክዬ ነው የምናገረው። 51 ነው ክዬ ነው የምናገረው። 51 ሰዎች ዛሬ ተበታትነን ግማሹ በሞት ግማሹ በሰፈለቆ ዛሬ ሰፈራችን እንደምታዩት ሆኗል። ነገር ግን እናንተን የመሰለ ማህፀን የወለደው ምርቅ ልጆች አላችሁ። ሰፈራችን አልፈረሰም አላችሁ። ሁሌ አባሪዎቻችን ትሆናላችሁ። እግዚአብሔር ያክራ ጸጋና በረከቱ በስታ ሁላችሁም ወዳችኋለሁ። እግዚአብሔር ያኑራል። በጣም አመሰግናለሁ። ሌላ አንድ በጣም ልናመሰግነው ብዙ ሰዎች በነገራችን ላይ ደግ ልብ ያላቸው ብዙ ሰዎች አሉ። ታደለን ከፊት አስቀድመን ከኋላ እየተከተልን ያለን ሰዎች ትለ ከዛ እንደሱ አይነት ሰዎች ብዙ አሉን እና ብዙዎቹ ስማችንን ሳትጠቅሱ እያሉ ስራ የሚሰሩልን ሰዎች አሉ። ከዛ መሀል ደግሞ እጅግ የሚያስገርመን አንድ ልጅ አለ። ይህንን የማርዋ በጎ አድራጎት ማህበር የሚል እነዚህን ያማሩ ነገሮች ሰርቶ ስንት ነው ዋጋው ስንል እንዴት እናንተ ይኑል እያደርጋችሁ ደግሞ እኔ ለዚህ ዋጋ ላስከብል የሚል ውብ ይሆናል። ዋናሽ ወንድም ትንሽ ልጅ የእሱ አባቱ ነው እኩየት ይመስል እና እሱ አበበ ለማ እስቲ መጥቀስ ለግል ለተባን ጥቅጥቅ ሰውን አንተ ሀብታም ስትሆን ነጋዴ ንግድን ጀምረኸዋልና ጥቅጥቅ ሀብታም ባለፎቅ ምናምን ስትሆን እንደዚህ ሰፈሮችን ይጀ ማትረሳ መሆንን የገባኝ ሲም ይስመው ፈል ያንተ ፖይንት ልናገር የሰራኸው አይደለም የገዛኝ አሉ ና በቃ መርፌ ነው ምን አለ እናንተ ሁሉ ሺህ ሚሊዮን ነገር እየተጋጋጣችሁ እኔ ሲሰፈር ልጅ አይደለም ወድላ ትልቅ ነገር ነው። በቃ እንዲህ አይነት ልጆች ነው እንዲተኩን ብንፈልገው በጣምና በጣም ቆርጭ ይባላል ዘርባ። እሺ አሁን ምስጋናን አንጨርስም። እዚህ ቦታ ላይ እንድንሰራ ስንመጣ የፈቀዱልንን የሸማች ማህበሮች እዚህ ደግሞ ስንመጣ በየቤታቸው ቡና እያፈሉ ምን የሰጡንን ዳቦ ስንቆርስ ዳቦ ይዘን መተን ቢላ ስናጣ ቢላ ያዋሱንን ሁሉንም ሰዎች እኔ አመስግኜ አልጨርስም። ሁሉንም እናመሰግናለን። አሁን ወደ ፕሮግራማችን ስንሄድ ምንድነው የምናደርገው? ይህንን የነበረውን ሁኔታ አይተን ከዛ ይህን ቆርጠን እንገባና የቁልፍ ርክክቡ ስነ ስርዓት ውስጥ ይካሄዳል። ይህንን ይመስላል።
እና እነዚህን እስቲ ስዕሎቹና ምን ይመስል እንደሚችል ለዚህ የአቤ ስራ ነው። እነዚህን አስተካክሎ እነዚህን ለጥፎ ከመቼ እስከ መቼ የሚለውን ዘብዝቦ ሰጥቶናል። አይታችሁታል ብዬ አስባለሁ። አላህ ይሄንን ይመስላል። ይሄ በፊት እንደገና ስንረከብ የነበረ የበፊት ይዞታ ከዛ በስራ ላይ ደግሞ እንደተረከበ ይሄ የማዘር ቤት ነው። ስማቸው ፈቶኝ ነው አሉ እሳቸው። ይሄ እሳቸው ቤት ነው እየተቆፈረ ያለው። ይሄ መሰረት ቢጣልበት ደግሞ የሙስሊሟ ቤት ነው። ስሜ ወይዘሮ መሪ። እዚህ ጋር ደግሞ ያው ፌሮ እየተሰራ አስኒ ፌሮ ስታሰብ አዎ እዚህ ጋር አንድ ልናገር የምወደው ነገር አለ። ምንድነው እዚህ ጋር ያለው የቦታ ጥበት እንዲህ ኮስታችንን ጨምሮታል ይላል ኢንጂነራችን ሲነግረን እና እነዚህን ብረቶች ለመስራት መቆሚያ ቦታም አልነበረንምና የወረዳው ጽሕፈት ቤት 50 ቀበሌ ፊት ለፊት እቃዎችን ማስገባት እንድንችልና እቃዎችን እዛ እንድትሰራ አድርገውናል። እነሱንም እጅግ እናመሰግናለን። ስጋ የምታያቸው ደግሞ ማህበርተኛው አባል በስጦታ የተባረከለት ያው ባይሆን ኢንጂነር መስፍን አሁን መጥቶልናል። እስቲና ብቅ በልና በዚህ ቆይ ከመናገር በፊት ኢንጂነር መስፍን ዋናና ትልቅ ኢንጂነር ለህዳሴው ግድብ ስንት ዓመት ሙሉ ከርታ ገብቶ ያገለገለ ለእንጂ እንደ ሀገር የህዳሴው ግድብ ላይ የተሳተፈ ትልቅ መሐንዲሳችን ነው። ግን እዛ ጋር ትልቅ ነው የሚለው ሳይኩራራ እዚህ ሰፈር በየቀኑ እየመጣ አሁንም ከስራ ላይ ኖሮ እየመጣ ሲሰራ አብሮ እየተከታተለ የነበረ ሰው ነው እና ይህንን አሁን አብራራልን። ፕሮሳቶ ሳያልና መሰት ስለዘገየው ይቅርታ። ያው ከህዳሴ ያልተናጠሰ በጣም የሚያስደስት ስራ ስለሆነ ይህም ትልቅ ሪስፔክት የሚሰጠው ስራ ነው። ሌላው የልደታ ክፍለ ከተማና የወረዳ 9ንም በጣም ማመስገን ያስፈልጋል ለሁሉ ትብብራቸው። እንግዲህ እንደምታዩት ትንሽ ተች የሚያደርጉ ነገሮች ስላሉ ነው እንትን ያልኩት። ብረቱ በጣም በሚገርም ሁኔታ በህንፃ ዲዛይን ታስቦ የተሰራ ጀስ መቀጠል ቢቻል ወደ ላይ እንኳን የሚያስጥል በጣም ጥሩ ስራ ነው የተሰራው። እንግዲህ ሌላውን ስትገቡ የምታዩት ስለሆነ ብዙ በእኔ በኩል ብዙ ማብራሪያ አያስፈልገውም። ግን ቀድሞ ምስጋና የተሰጠው ይመስለኛል ሳልደርስበት ለኢንጂነር ታደለ በእውነት በሙያውም በሀብቱም በሁሉ ነገሩን አስተዋጽኦ አድርጎ የተሰራ ነው። የምታያቸው እንግዲህ እነዚህ በሮች፣ መስኮቶች ሙሉ ለሙሉ እሱ አቅርቦ እንትን ያላቸው ናቸው። በማህበሩም እንግዲህ ስም ከልብ እናመሰግናለን። ሌላው ሁሉም የማህበር አባላት የተሳተፋችሁ እንደዚሁ በአቅምም በጉልበትም በገንዘብም የተሳተፋችሁ የመጀመሪያችን ነው፣ የመጨረሻ አይደለም። ለሌሎች ስራዎች ከወረዳው ጋር ከልደታ ክፍለ ከተማ ጋር ተባብረን ሌሎች ብዙ ነገሮች ሀሳቦች አሉን፣ ያንን እናሳካለን የሚል እምነት አለኝ። አመሰግናለሁ። ካሜራ ጎብኝቱና በቃ እየገባ ነው። ይሄ የኔ ጓደኛ ግን ናቸው። በጣም ካሳያለሁ እንዲያውም እዚህ ላይ አድሎ ብለው ነገር ነው። እንግዲህ ቤቱን ስናፈርሰው ሜዥርመንት ወስደን ነበር። ያ የቀበሌ ግን ምንድነው የአራት ቤት ከወሰነ በኋላ ይህንን ስንሰራ ኤግዛክት እንደሱ ጋር በሳቸው ምክንያት ነው ሁሉም ውላችሁ ግቡልኝ። ትንሽ ትልቅ አይደለም። እኔን እንደገደፋችሁ እኔን እንደሸፈናችሁ እሷ መቤቴ አገሩን ሰላም አድርጋ እናንተን ጤና አድርጎ
ለወደፊት ጠባሪ እንዲሆኑ ሊመፈልግ ሁላችሁ ትንሽ ትልቅ አይደለም። እኔን እንደተባበራችሁ እኔን ሰው እንዳረጋችሁ እሷ በዛይት ዓለም ሰው ታርጋችሁ። አሜን አሜን አሜን። ለምለው ነገር የለም። በቃ እማማ አሁን ምንድነው አንደኛ መገናኘታችን ደስ ብሎኛል። ሁለተኛ አዲስ እናት አግኝቻለሁ። ሶስተኛ ከአሁን ወዲያ በዚህ ቤት ብቻ አይደለም የምንገጥም፣ ቢያንስ ዓመት በዓል መተን እናፍልተውልን ተጫውተን ምንድን ነው የምናደርገው። ኦን ቶፕ ኦፍ ዛት ሌላ ያልተነገረ ነገር አስሚታችን ይህን ሶፋ እሷ ነች ሰጥቻቸው። ሌላ አንሶላ መጥቶለታል፣ ፎጣ መጥቷል፣ ትራስ ነገር መጥቷል። ሌላም ድመሰው እቺ ትንሿ ቦርጫም ቴሌቪዥን ደግሞ ሽሎታለው። በቃ ሁል ጊዜ እንዲመርቁን። ታዲያ እርሶ ሲመርቁን ደግሞ እዚህ ብቻ አይደለም ማለት አሁን ቆርቆሮ ምኑን ደግሞ የውጭ እህቶቻችን ወንድሞቻችን ነው ያገዙትና ሁልጊዜ በጸሎቶ አይለዩ። እንወዶታለን። በደንብ መረቃቸው ሁልጊዜ ነው። ዛሬ ብቻ ሳይሆን ለሁል ጊዜም እግዚአብሔር ፈጣሪ አምላክ ፍጥረታት ሁሉ የፈጠረው አምላክ እግዚአብሔር እድሜ ጤና ይስጣቸው። እዚህ አዲስ አበባ ብቻ ያሉ ሰው አሜሪካ ውስጥ ያሉት ሁሉም እድሜ ጤና ይስጣቸው። እድሜ ጤና ይስጣቸው። እግዚአብሔር ከጎን ከኋላቸው እግዚአብሔር እነሱ ይከተላቸው። ለእኛም አርአያ እንደሆኑ ለሌሎችም ደግሞ እንዲሰሩም አሁን እግዚአብሔር ይስጣቸው። እናመሰግናለን። እስቲ በኋላ እዚህ ጋር ደግሞ አቶ ጳውሎስ ይችን ቁልፍ ለመሪን ሰጥተናለን። ቤት ለምቦሳ ብለን እንግዲህ ያው እኛ በተቻለ ነው የሚያደርግነው። እናንተ ደግሞ የወደፊት ህይወታችሁ መልካም እንደሆናችሁ እየተመኘን ቁልፏን ስለተረከብ እናመሰግናለን። አንድ ክፍል ትቀረናለች። በደንብ አለ ገና ለሰው ሁሉ የምትሰጥ ፎቅ እየሰራች እየከፋፈለች የምትሰጥ በዚሁ አትቀርም። እችን ክፍል ጽድት ታርገንላታል። ጎበዝ ልጅ ናት። ስንመጣ ቡና ምታፈላለን ልጅ። ይሄንን ደግሞ የእኛ ስራ አስኪያጅ የማርዋ ስራ አስኪያጅ የሆነው ቁልፉን ይሰጣታል። እጅግ በጣም እናመሰግንሻለን። ይህንን ቁልፍ ስጥልኝ። ስለዚህ ቤት ደግሞ መናገር እፈልጋለሁ። ሁሉም ታሪኩን ስትነካው እቺ ቤት ከስሩ ማለት ነው እንትን ነበር ውሃ ጉድጓድ እና የመጀመሪያ ቀን ስንገባ ራሷ በሯ ራሷ አደም ነው የገባ ነው ራሱ በቃ እንደዚህ አጎንብሰው ነው የገባ ነው የሆነ ነገር እንኳን ከዛ ወደ ውጭ ወተን ሳይት ቪዚት ስናደርግ ውሃ ጉድጓድ እንደሆነ ነገሩ። ከዛ ምንድነው ይመጣልኝ አሁን እኮ ይሄ ውሃ ጉድጓድ የድሮ ነው። ድሮ ደግሞ ውሃ ጉድጓድ የሚሰራው ይቆፍርና አስኒ ከዛ ላዩ ላይ ግኒላዎች ይቀመጡና ከዛ የሆነ ርብራብ ነገር ተደርጎ ነው የሚሰራ። እርግጠኛ ያኔ እንዳስረዱኝ እንትኑ ሰርቪስ እየሰጣል ነበር ውሃ ጉድጓድ። ግን ያ የተረበረበው እንጨት በብዙ ዓመት ላይ 30-50 ዓመት በሚቆይበት ሰዓት ያው ምስጥ በለዋል ምን ይለዋል እና ይህ ሰው የሙዚቃ ተኝቶ አንድ ቀን ባልታሰበ ቀን እኮ እንጨቱ ፌል ቢያደርግ የት ሊገኝ እንደሚችል በቃ ምን አይነት ኑሮ ነው የምንኖረው ምናምን ብለን በቃ ሸራ ነሳናት ብዙ ዲስከስ አደረግን እና እንደዚህ ሆነ። አንቺ ቆንጆዬ ደግሞ ገብተሽባት ማየታችን ለእኛ ትልቅ ኩራታችን። ጉድጓዱ አሁን ተደፍኗል። በሙሉ አፈር 4 መኪና አፈር ከላይ ደግሞ ማት ፋውንዴሽን ሙሉ ለሙሉ ይሄ እንዳለ ሊወርድ አይችልም። እንዳለ አርማታ እንግዲህ መጨረሻውን ታሳምልናል።
እሺ ሀሳብሽን ተናገሪ። እሺ በጣም አመሰግናለሁ። በእውነት እግዚአብሔር ያክብርልኝ። እነማማ እስከሚያቸው ፍጻሜ ድረስ እናንተን እየመረቁ እኛ ደግሞ ከእናንተ ያየነውን እየሰራን እየተለወጥን እናንተ እንዳደረጋችሁት ደግሞ እኛም ለሌሎች እያደረግን እንድንኖር እግዚአብሔር አምላክ መልካም ፈቃድ ይሁንልን እላለሁ። በጣም አመሰግናለሁ። እግዚአብሔር ያክብራል። እሺ ምንድነው የአባባ ነገር? ለሙሉ ጌታ እያወራሁት ነበረ። የእሳቸው ቤት እዛ መሀል ላይ ሆነ እና ደግሞ እዚህ የመጣን በማሰራት ምን በማለት ተቀራረብና አሁን በቃ ደንበኛ ጓደኛ የነበረው አባባ ማለት። ስለዚህ አሁን የእርስዎን ቤትም ለማደስ ያው የዛ የሰውየው ቤት ነው የረበሸን። ስለዚህ ጥለን አንጥሎትም አትሊስት እንደዚህ አይነት ቤት ውስጥ ካልተኙ እንቅልፍ የሚወስደኝ አይመስለኝም። እንሰራለን። እስከዛ ግን ሌላ ቦታም ልትሰሩ ትችላላችሁ። እናንተ ኑሩ። ከዛ እዚህ ጋር አንሶላ ትራስ፣ ልብስ ደግሞ እንዳይበርዱ አባቴ እንዳይበርዶት አሁን ዓመት በዓል ሲመጣ ምን ሲመጣ አለን ሁልጊዜ አለን። እርሶች እየመጣን እንጠይቃለን። እንዳይመስሉ። ኧረ አንተ ዕድሜ ኑር። የምትሄዱበት ቦታ በረከት በእጅህ ግባ። ሀብት፣ ዕድሜ፣ ጤንነት ሙሉ ይስጣችሁ። ሙሉ ዕድሜ ስትሄድ በረከቱን ትቀበላለህ። ከዛ እንደዚህ አይደለም። የኢትዮጵያ ማርክ ብሎ የለቀቀ ሰው ነን። እግዚአብሔር ለእናንተ የምትፈልጉ ድርጅቱ ለድርጅት ይጨመር፣ ሀብቱ ለሀብት ይጨመር፣ ዕድሜ ለዕድሜ ይጨመር። እናንተ የኢትዮጵያ ብርሃን ይሁን፣ ብርሃን ይሁን። ኢትዮጵያ የምትመራ ብርሃን ይሁን። እናንተ ዘር ጤፍ ፍሬ ይሁን፣ ጤፍ ፍሬ ይሁን። አዎ ኢትዮጵያ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ሁሉ አንድነት አያል ኢትዮጵያ ነው አልኩኝ። አያል ኢትዮጵያ ይሁን፣ አያል ኢትዮጵያ ይሁን። ፍሬም ያፈራ ልጆች መጀመሪያ እናንተ ጀምራችኋል። የጀመራችሁ እስከ መጨረሻ ድረስ እናንተ ዕድሜያችሁን ከፍ አድርጎ ሀብታችሁን፣ ዕድሜያችሁን፣ ጤንነታችሁን የምትፈልገው ሁሉ ለዚህ አባላት በረከት ይምጣ፣ ጸጋ ይምጣ፣ ሰላም ይምጣ። ኑሩ ኑሩ፣ ሁልጊዜ ደስ ብላችሁ ኑሩ። ሰላም ሁኑ። እንግዲህ ጥሩ ነገር